አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ አንድ ደስ የምትል ታሪክ ይዤላችሁ ቀርቤያለሁኝ። በአንዲት ወቅት ነበር በነቢዩላህ ሙሳ አለይሂ ሰላም ዘመን በኒ እስራኤሎች እጅጉን ድርቅ ያገኛቸዋል። እነርሱም ወደ ነቢዩላህ ሙሳ አለይሂ ሰላም በመሄድ አንተ አላህ ያናገረ ነብይ ሆይ አላህ ሱብሓነሁ ወተዓላ ዝናብ እንዲያወርድልን ለምንልን ይሉታል። ነቢዩላህ ሙሳ አለይሂ ሰላም ከነሱ ጋር ወደ ሜዳ ወጣ። በኒ እስራኤሎች ተጎሳቅለው ተንጨርረው ተጠምተውና ተርበው አላህን ሊለምኑት ቆሙ። ነቢዩላህ ሙሳ አለይሂ ሰላምም አላህ ሱብሓነሁ ወተዓላ ለራህመቱ ሊለምነው ተነሳ። አላህ ሆይ አምላኬ ሆይ ጌታዬ ሆይ ዝናብህን አውርድልን፣ ራህመትህን በእኛ ላይ አድርግልን፣ ለሚጠቡ ሕፃናቶች ስትል፣ ለሚጠጡ እንስሳቶች ስትል፣ ለሚያጎነብሱ ሽማግሌ ስትል በማለት አላህ ሱብሓነሁ ወተዓላ ራህመቱን ይለምነው ጀመር። ነገር ግን ይህ ዱዓ የባሰ ደመናው እንዲበታተንና ፀሐይዋ እንድትበረታ ከማድረግ ውጪ ምንም ጥቅም አልነበረውም። ይህን ጊዜ ነቢዩላህ ሙሳ አለይሂ ሰላም በድጋሜ አላህ ሆይ ዝናብህን አጠጣን በማለት ለመነ። አላህ ሱብሓነሁ ወተዓላ ሙሳ ሆይ ከእናንተ መሃል ለ40 ዓመታት ሲያመፀኝ የነበረ ሰው አለና እንዴት አጠጣችኋለሁ በማለት መለሰለት። ነቢዩላህ ሙሳ አለይሂ ሰላም ይህን ጊዜ ወደ ህዝቦቹ ወጣና አንተ ለ40 ዓመታት አላህ ሱብሓነሁ ወተዓላ ስታምፅ የነበርክ ወንጀለኛ ሆይ ከመካከላችን ውጣ፣ በአንተ ምክንያት ነውና ዝናብን የተከለከልነው በማለት መጮህ ጀመረ። ይህን ጊዜ በኒ እስራኤሎች ደነገጡ። ከእነሱ መሃልም አንድ ሰው ግራ ቀኙን አይቶ እርሱ መሆኑን ሲረዳ ከነዚህ ህዝብ መሃልም መውጣ ከሆነ በበኒ እስራኤሎች ፊት እጋለጣለሁኝ፣ ዝም ብዬ የምቀመጥ ከሆነ በእኔ ምክንያት ዝናብን ይከለከላሉ በማለት በራሱ እጅጉን አዘነ፣ ልቡም ተሰበረ። ወደ ራሱም ተመለሰና በመጸጸት አላህ ሱብሓነሁ ወተዓላ መለመን ጀመረ። ልብስ ውስጥ ራሱን አድርጎ ጌታዬ ሆይ አላህ ሆይ ለ40 ዓመታት ሳምፅ ኖሬያለሁኝና ነውሬንም ሸፍነህልኛል። አሁን ግን ትእዛዝን አክብሬ መጥቻለሁኝና ተቀበለኝ በማለት ወደ ጌታው ተዋደቀ። ገና ንግግሩ ሳይጨርስ ከእንስራ እንደሚፈስ ውሃ ከሰማይ ላይ ዝናቡ መንቧቧት ጀመረ። ይህን ጊዜ ነቢዩላህ ሙሳ አለይሂ ሰላም በመገረም አላህ ሆይ ከመካከላችን አንድም ሰው ሳይወጣ ዝናብህን አውረድክልን በማለት ጠየቀው። አላህ ሱብሓነሁ ወተዓላ ሙሳ ሆይ በከለከልኳችሁ ሰው ምክንያት ነው ዝናብን ያጠጣኋችሁ በማለት መለሰለት። ሙሳም ይህን ጊዜ እጅጉን በመገረም አላህ ሆይ ይህን ታዛዥ ባሪያህን አሳየኝ ብሎ ይጠይቀዋል። አላህም ሙሳ ሆይ በከለከልኳችሁ ሰው ምክንያት ነው ዝናብን ያወረድኩላችሁ በማለት ይመልስለታል። ይህን ጊዜ ሙሳ አለይሂ ሰላም እጅጉን በመገረም ጌታዬ ሆይ ይህን ታዛዥ ባሪያህን አሳየኝ ይለዋል። አላህዬም ሙሳ ሆይ ሲያምፀኝ ያላጋለጥኩትን ሲታዘዘኝ ያጋልጠዋለሁን በማለት በራህመቱ በእዝነቱ ገደብ በሌለው ምህረቱ ባሪያውን ወንጀለኛውን ይቅር ማለቱ ሳያንሰው ድጋሚ ይሰትረዋል። እናም ምንም ያክል በምድርና በሰማይ ርቀት የሚያክል ወንጀል ቢኖረንም አላህ ሱብሓነሁ ወተዓላ ገፉር ረሂም ነውና የችግሮቻችን መፍቻ የስኬቶቻችን መክፈቻ ቁልፍ በእርሱ እጅ ነውና ሁላችንም ወደ አላህ ሱብሓነሁ ወተዓላ እንዋደቅላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።